አገልግሎቶች በተለይ ደግሞ አምስቱ ቢሮዎች የምንላቸውን አገልግሎቶች ቤተክርስቲያናችን ትቀበላለች ማለት ነው። አንዱ ጥንታዊ ጴንጤቆስታዊ አስባላት ይሄ ነው። በሐዋርያት ዘመን እንደነበረው አይነት አገልግሎት ዛሬም ይሰራል። ዛሬም እግዚአብሔር ለቤተክርስቲያን ሐዋርያ ይሰጣል፣ ነቢይ ይሰጣል፣ ወንጌላዊ ይሰጣል፣ የወንጌል አስተማሪ ይሰጣል፣ መጋቢ ይሰጣል ብላ ቤተክርስቲያናችን በጽኑ ታምናለች። ድሮ ሲሰራ የነበረው መጽሐፍ ቅዱስ ዛሬም ይሰራል። ድሮ ሲሰራ የነበረው መንፈስ ቅዱስ ዛሬም ምንም ሳይሸራረፍ በሙሉ ኃይሉ በሙሉ ክብሩ በቤተክርስቲያን ውስጥ ይሰራል። የተለያዩ ጸጋዎችን እግዚአብሔር ለልጆቹ ይሰጣል ብላ ስለምታምን እነኚህ ጸጋዎችን ተቀብላ ታስተናግዳለች። ከነዚህ ከአምስቱ ቢሮዎች መሰረታዊ የአገልግሎት ቢሮዎች ከሚባሉት ውስጥ ዛሬች አጥቢያ ቤተክርስቲያን እንደገና አንድ መጋቢ ትሾማለች። ያንን የእረኛ ወይም ፓስተር ሹመት ከዚህ ቀጥሎ ባለው መሰረት ደግሞ እናደርጋለንና ስሟን እህታችን ምህረት እጩ መጋቢ ምህረት ወደዚህ ትመጣና አብራችሁ ትሆናላችሁ ማለት ነው። እግዚአብሔር ይባርካችሁ። እንኳን ጌታ ረዳሽ። እግዚአብሔር የተመሰገነ ይሁን። ጌታ ነው የሚረዳው፣ ጌታ ነው የሚያግዘውና እግዚአብሔር ይመስገን። ታውቃታላችሁ? ማያውቃት ሰው ሌላው የሙሉ ወንጌል አማኞች ቤተክርስቲያን አንዱ ያው የምትቀበለው የእህቶችን አገልግሎት ያለምንም ልዩነት ለወንድ የሚሰጥ ጸጋ ለሴትም ይሰጣል ብላ ታምናለች ማለት ነው። ሰጪው እግዚአብሔር ስለሆነ ማለት ነው። እግዚአብሔር ወንድ ሴት ብሎ አይለይምና አንዱ እሱ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ የተከበራችሁ የዚች ቤተክርስቲያን አባላትና ጥሪ የተደረገላችሁ እንግዶች ዛሬ እዚህ በጋራ ያለነው እህታችን እጩ መጋቢ ምህረትን በመጋቢነት አገልግሎት ለመሾም ነው። እኔም በፊታችሁ የቆምኩ ፓስተር ብርሃኑ ታረቀኝ ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን እና ከእግዚአብሔር በተሰጠኝ ስልጣን መሰረት እቺ እህታችንን በፊታችሁ ቃል ለማስገባት ቆም ያለው ማለት ነው። እንዲህ አይነት አገልግሎት እውቅና ለመስጠት ኦፊሻል ለማድረግ ነው እንጂ ያው ጸጋው መጀመሪያም ነበር። በተለያየ አገልግሎቶች ውስጥ ታይቷል፣ እናንተን በማገልገል ታውቷል። ግን ኦፊሻሊ ስያሜውን እናሳውቃለን እንጂ ዛሬ አዲስ የሌለን ነገር አምጥተን እንሰጣለን ሳይሆን እሱኑ ኦፊሻል እናደርጋለን ማለት ነው። ስለዚህ ቅድም ሌሎችም በገቡት መሰረት መጋቢነት አገልግሎትም ደግሞ ራሱን የቻለ ቃል የሚገባበት ስርዓት ስላለው እኔም በእናንተ ፊት ቆሜ እጩ መጋቢዋም በእናንተ ፊት ቃል ትገባና ኃላፊነትና አደራን ትቀበላለች ማለት ነው። አዎ ቃል ገባለሁ እያልሽ መልስ ትሰጪኛለሽ ማለት ነው። አንቺ በዚህ ህዝብና በእግዚአብሔር ፊት የቆምሽ ጌታችን እጩ መጋቢ ምህረት ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የዋጃትን ይህችን ቤተክርስቲያን መጋቢ ሆነሽ ለማገልገል በትጋትና በታማኝነት ለማገልገል በእግዚአብሔርና በዚህ ህዝብ ፊት ቃል ትገቢያለሽን? አዎ ቃል ገባለሁ። ይጨበጨባል። ይህችን ቤተክርስቲያን ከጌታ የተቀበለችውን የወንጌል አደራ
በትጋት መወጣት እንድትችል ከአንድ ታማኝና ልባም መጋቢ የሚጠበቀውን አገልግሎት ለማበርከት ቃል ትገቢያለሽን? ቃል እገባለሁ። የጌታ የኢየሱስ ክርስቶስን ፈለግ በመከተል በአባላት መካከል ምንም አድሎ ሳታደርጊ አባላት በተሰጣቸው ጸጋ ጌታን እንዲያገለግሉ ልትረዳቸው ቃል ትገቢያለሽን? ቃል እገባለሁ። እግዚአብሔር ይመስገን። እግዚአብሔር የአምላካችን ቃል በሚያዘው መሰረት ከመንጋው መሃል የጠፉትን ለመፈለግ፣ የባዘኑትን ለመመለስ፣ በሕይወታቸው ያዘኑትንና የደከሙትን ባሉበት ሄደሽ በመጎብኘት እግዚአብሔር ቃል ለመጠገን ቃል ትገቢያለሽን? ቃል እገባለሁ። አስፈላጊውን መንፈሳዊ ምግብ በመስጠት አጥፊዎችን ተገቢውን ምክርና ተግሳጽ በመስጠት በአጠቃላይ መንጋውን ለመጠበቅና ለመንከባከብ ቃል ትገቢያለሽን? አዎ ቃል እገባለሁ። ለራስሽና ለትምህርትሽ በመጠንቀቅ ቤተሰብሽን በስርዓት እየመራሽ በጸሎትና በእግዚአብሔር ቃል በመትጋት ለመንጋው ምሳሌ ሆነሽ ለመገኘት ቃል ትገቢያለሽን? ቃል እገባለሁ። በደንብ አጨብጭቡ፣ በደንብ አጨብጭቡ። እግዚአብሔር ይመስገን። አሁን ደግሞ ተራው የእናንተ ነው። በጌታ ፍቅር እንደገና እናንተም ትነሱና አገልግሎቱ እንግዲህ የጋራ ስለሆነ እዚህ እናንተን የሚያገለግሉ ብቻ ሳይሆኑ የምትገለገሉትም ቃል መግባት አለባችሁና ስለዚህ እናንተም ቃል ትገባላችሁ ማለት ነው። ይህችን እህታችንን ጌታችን ኢየሱስ ክርስቶስ ለዚች ቤተ ክርስቲያን ታማኝና ልባም መጋቢ አድርጎ እንደሰጠ በእምነት ትቀበላላችሁን? አዎ እንቀበላለን በሉ። ለራሳችሁ አጨብጭቡ። ይህች እህታችንን የዚች ቤተ ክርስቲያን መጋቢ ሆና ስትሾም ከጌታ የተቀበለችውን አገልግሎት ለመፈጸም እንድትችል የሚጠበቅባችሁን ድርሻና ኃላፊነት ለመወጣት ቃል ትገባላችሁን? እግዚአብሔር ይባርካችሁ። ድምፃችሁን ከፍ ብታደርጉ ጥሩ ነው፣ ባትፈሩ ጥሩ ነው። ሰው ለማገዝ ነው ይሄ እግዚአብሔር ስለሆነ ትበሉ። ከፍ አድርጉና እግዚአብሔር ይባርካችሁ። አስፈላጊ ሆኖ ሲገኝ እንደ እግዚአብሔር ቃል ተግሳጽና ምክር ሲሰጣችሁ በአክብሮትና በትህትና ለመቀበል ቃል ትገባላችሁን? ተባረኩ። እግዚአብሔር ይባርካችሁ። አጨብጭቡ። እህታችንን የዚች ቤተ ክርስቲያን መጋቢ ሆና ስትሾም ከጌታ የተቀበለችውን አደራ ለመፈጸም እንድትችል በጸሎት ልትደግፏት፣ በችግርና በፈተና ጊዜ ከእርሷና ከቤተሰቧ ጋር አብራችሁ ልትቆሙ ቃል ትገባላችሁን? እግዚአብሔር ይባርካችሁ። እናመሰግንሃለን። ክብር ሁሉ ለስምህ ይሁን። እግዚአብሔር የዘላለም አምላክና አባት ሆይ ከዚህ በኋላ የቀረንን ጊዜና ሰዓት ሁሉ ደግሞ አሳልፈን ላንተ እንሰጣለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ተባረኩ። እኔ በእናንተ ፊት የቆምኩ መጋቢ ብርሃኑ ታረቀኝ ከእግዚአብሔርና ከቤተ ክርስቲያን በተሰጠኝ ስልጣን መሰረት ከዛሬ ቀን ጀምሮ እህታችን መጋቢ ምህረት የዚች ቤተ ክርስቲያን እረኛ ሆና መሰማራቷን እረኛ
ሆና መሾሟን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ሹመቷን አጸናለሁ። ለዚህ ምልክት ይሆን ዘንድ ይህንን የኮላር ምልክት አጠልቅላታለሁ። ከዛሬ ጀምሮ ምህረት ሳትሆን ስሟ ተቀይሯል። ማነች? ፓስተር ምህረት እያላችሁ ነው የምጠሩት። እግዚአብሔር እሺ። ሐዋርያው 2 ጊዜ ፓስተር ምህረት ብላችሁ ጥሩ እያሏችሁ ነው። 1 2 3 እሺ ፓስተር ምህረት በሉ። እንደገና አቤት እነሆኝ። እግዚአብሔር የተመሰገነ ይሁን። ከቤተ ክርስቲያን የተላከ የፕሬዝዳንት ጽሑፍ ያለበት ቤተ ክርስቲያኒቱ ፕሬዝዳንት ፊርማ ቲተርና ቤተ ክርስቲያኒቱ ማህተም ያለበት መጽሐፍ ቅዱስ ተልኳል። እሱን በክብር በእናንተ ፊት ለፓስተር ምህረት በዚህ ቃል መሰረት ህዝቡን እንድታገለግል በዚህ ቃል መሰረት ራሷንም ቤተሰቧንም እንድትመራ ሰጣታለሁ ማለት ነው። አጨብጭቡ። እንደገና ለእግዚአብሔር ክብር ስጡ። እግዚአብሔር የተመሰገነ ይሁን። እስቲ አሁንም በእናንተ ፊት እሷ ደግሞ የተሰማትን የምትለንን ነገር ከአንደበቷ እንሰማለን። ዛሬ ደስታ ስለሆነ ማለት ነው። እግዚአብሔር የአምላካችን ስም የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። ይሄ ነው የኔ ቃል። እግዚአብሔር የተባረከ ይሁን። እግዚአብሔር የተናገረውን የሚፈጽም አምላክ ነው። በብዙ መንገድ ስናልፍ እግዚአብሔር አንዳንዴ የተናገረን ነገር ከሱ እንደሰማን እንኳን እስክንጠራጠር የምንሆንበት ጊዜ አለ። ግን እግዚአብሔር የተናገረውን ይፈጽማል። ክብር ለእግዚአብሔር ይሁን። እኔ ይህንን ነው የምለው ለዚህ ጉባኤም ለራሴም፣ እንደ እግዚአብሔር ያለ ማንም የለም። ክብርን ለእርሱ ስጡልኝ። እሱ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስም ይመስገን። ከእግዚአብሔር ቀጥሎ ደግሞ ቤተሰብ አብሮ ካልቆመ በብዙ ወጀብና ማዕበል ውስጥ ሰው ሲጓዝ መቆም አይችልም። ባለቤቴን እግዚአብሔር ይባርከው ላለው፣ ልጆቼን እግዚአብሔር ይባርካችሁ ላለው፣ ሌላውን ሁሉ ደግሞ ቅዱሳን ለኔ የጸለያችሁ የተሰማችሁ እግዚአብሔር በውስጣችሁ አምጥቶ ስለኔ የጸለያችሁ ወገኖች ማቃችሁም ቢሆን ማላቃችሁ እግዚአብሔር ይባርካችሁ ላለሁ ከልቤ እባርካችኋለሁ። ቤተሰቦቼ እናቴ በብዙ ትጸልያለችና እግዚአብሔር ይባርክሽ ላለሁ፣ እሷንም ቤተሰቡን በሙሉ እግዚአብሔር ይባርካችሁ ላለሁኝ፣ ቅዱሳን በሙሉ እግዚአብሔር ይባርካችሁ ላለሁ። እግዚአብሔር አምላክ ይባርካችሁ። ኑ እግዚአብሔር ይባርካችሁ። ባረኩ ባረክ። እግዚአብሔር ይባርካችሁ። እንጸልይላቸዋለን። እጆቻችንን ዘርግተን ይህንን ቤተሰብ ለእግዚአብሔር አሳልፈን እንሰጣለን። እጆቻችሁን ዘርጉ፣ እጆቻችሁን ጫኑባቸው። በእውነት እግዚአብሔር አሁንም በእነሱ ይህንን ምድር እንዲወርስ፣ በእነርሱ እግዚአብሔር ትልቅ ስራን እንዲሰራ
እነኚህን ልጆች እግዚአብሔር በጤና እንዲባርክ፣ በአእምሮ እንዲባርክ፣ በሁሉ ነገር እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን ሐሳብና ፍቃድ የሚያገለግሉ እንዲሆኑ እንጸልያለን። እጃችሁን ዘርጉና ለጌታ ፋሚሊውን በሙሉ አሳልፋችሁ ስጡ። ሮሽ ሆክራባ ባላራላባዲያናማ ራላባጋሼ ፕሮቫግላራያሴ ፕሮቫግሎራ በጌታ በኢየሱስ ስም እግዚአብሔር ሆይ የተባረኩ ይሁኑ። ጤናቸው የተባረከ ይሁን። ሰላማቸው የተባረከ ይሁን። በሁሉ ነገር እግዚአብሔር ሆይ በጥበብ በአንተ ጸጋ እግዚአብሔር ሆይ አንተ በእነሱ ላይ እንድትሆን ነገሮቻቸውን ሁሉ እግዚአብሔር አምላክ ሆይ አንተ እንድታሳምር በነገሮቻቸው ለአንተ እንድትገኝ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አሳልፈን ለአንተ እንሰጣቸዋለን። አሳልፈን ለአንተ እንሰጣቸዋለን። ይህንን ቤተሰብ ለአንተ እንሰጣለን። እግዚአብሔር እንደ ሳሙኤል ቤተሰብ እግዚአብሔር ሆይ እነሆ እግዚአብሔር እንደ ዳዊት ይህንን ቤተሰብ አሳልፈን ለአንተ እንሰጣለን። እግዚአብሔር የዘላለም አምላክ ሆይ እነሆ ሳሙኤል ለአንተ ተሰጥቶ አንተን አገለገለ። እነኚህ ልጆች እንደዚሁ ልብህን የሚያሳርፉ እግዚአብሔር አንተ ደስ የምትሰኝባቸው ቤተሰብ እንድታደርግ ከዚህ ቤተሰብ እግዚአብሔር ሆይ አንተን የሚያገለግል ዘር ይቀጥል። እግዚአብሔር አምላክና አባት ሆይ ክብር ምስጋና በሰማይ በምድር ለዘላለም ላንተ ብቻ ይሁን። በመድኃኒታችን በጌታ በኢየሱስ ክርስቶስ ስም አሜን። ምን ወዳቸው አባታችን ሐዋርያ ገርቦሌ በመጨረሻ ይባርኩናል። እነሱ አንድ ቃል ይሰጣለሁ። ከዛ ተብለናል። እግዚአብሔር በተለያየ መንገድ ተናግሮናል፣ ፈውሶናል፣ መልእክት ሰጥቶናል እና በዚህ ላይ የሚጨምረው ነገር የለም እና ምንድነው ድምፅ አለው። ሃሌሉያ 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 እያለ የሚሮጥ ይመስለኛል። ውሃ ሃሌሉያ የለም እዛ ውሃ ጋር ሃሌሉያ የለም እንጂ በእኔ አስተሳሰብ ነው ድምፅ አለው። በጣም እያመሰገነ ነው የሚሄድ ይመስለኛል። ወደ ምንጭ ውሃ ይጄ አይቻል በክፍለ ሀገር ማለት። ስለዚህ ደግሞ ያምራል ለመጠጣትም ደግሞ አዎ አጨብጭቡለት። ስለዚህ እናንተ አንዱ ሃሌሉያ ካለ አንዱ ማን ነው አትበሉ። እንዲህ አይነት ዘመን ቀረ። አንዱ ከሳቀ ደግሞ የመረዳዳት ዘመን ስለሆነ አንዷ እልልልልል ካለች ማናት አትበሉ። አብራችሁ እልልልልል ማለት አለባችሁ። ማን ነው እልል የሚል? ከዚህ ማን ነው? የለም እልልታ የለም እዚህ ሀገር። በቃ ይሩዱ። አዎ እልልታ ከዛሬ ጀምሮ ቤታችሁ ይገባል። አዎ አሜሪካን ሀገርም ቢሆን እኮ አገር ነው፣ ምድር ነው፣ አገራችን ላይ ነው። ከዛ ዋዘማ በዋዘማ የዋዘማ ዝማሬ ስለሆነ አይለኛ ዝማሬ አለ፣ አይለኛ ምስጋና ስላለ አመስግኑ። ዝም ብላችሁ አንዱ ሃሌሉያ ካል ማን አትበሉ። እናንተም ሃሌሉያ እልልልልል በሉትና አመስግኑት። የማመስገን ዘመን ነው እንጂ እዛ ዝም እንደ ጭስ ቅድም ሰምታችኋልና እንደዛ እንዳትሆኑ። የተኛ ውሃ አትሁን በልና ንገረው። ንገሩ እርስ በርሳችሁ አንዱ ንገር። ጠጋ በይ ነይ፣ ጠጋ በይ። ዳቁን አይደለም ተንቀሳቀሽ። አዎ ምን ነው ሁለቱ ሁኑና አንዱ ለአንዷ ተነጋገሩ። እናንተ በሉ የተኛ ውሃ አንሁን፣ ከዚህ በኋላ ድምፅ ማሰማት መጸለይ አለብን በሉት። እፍረት አለ እንደዚህ ሀገር አስፈልግ። ከዛሬ ጀምሮ መንፈስን አነሳሱ። እሺ የመጨረሻ ኢያሱ ምዕራፍ 1 ለእናንተ ነው። ኢያሱ ምዕራፍ ለዳቁናት ሽማግሌዎቹም ለሁላችሁም። እሺ ኢያሱ ምዕራፍ 1 ቁጥር 7 እና 8 አንብቡልኝ። ማን ነው የሚያነብልኝ? ቶሎ ጎሽ ፓስተር ጎሽ። ምዕራፍ 1 ቁጥር 7 እና 8 ወደ ልቤ ስለመጣ እጅ አልመጣውም። አሁን ነው የእግዚአብሔር መንፈስ ልቤ ላይ ያስቀመጠው። ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣
በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃል። አሜን። አጨብጭቡ። በርቱ፣ በጸሎት በርቱ፣ በዝማር እግዚአብሔርን አምልኩት፣ በርቱ፣ አድንቁት፣ እግዚአብሔርን አድንቁት። ሁል ጊዜ እግዚአብሔርን አድንቁት፣ እግዚአብሔርን ከፍ ከፍ አድርጉት። ሁል ጊዜ ማለት ነው። በምስጋና ቀንም ሌሊትም፣ በስራ ቦታም በቤታችሁም እኔ ሰው የለኝም አትበሉ፣ እኔ ብቸኛ ነኝ አትበሉ። ከማን ጋር ሰው ትንሽ ናት። 2 ወይ 3 በሆናችሁ ቦታ እኔ ይገኛሉ። ባጭሩ በቃ ይገኛሉ ብለዋልና 99ን ትቶ አንዱን ፍለጋ ሄደ ይላል። ጤና ይሁንላችሁ። እንኳን ደስ አላችሁ። ድጋሜ እንጠብቃችኋል። አጨብጭቡ ሁሉ